በኔ ቤት ፍየል ቅጠል አይታ ሳትበላ ታድራለች። ዶሮ ጥሬ ረግጣ ልጾም ነው ትላለች። ውሻ ስጋ እያየ በረሃብ ይሞታል። ሰው እህል ቀርቦለት ባዶ ድስት ይከፍታል። በኔ ቤት አንበሳ ሚዳቆን አቅፎ ይስማታል። ጅብ ስጋ ላይ በላ ምሎ ይገዘታል። እባብ ሰውን አይቶ አይተናኮልም። ነብር ጎሽ አይጥልም። በኔ ቤት አንድ ብር ላይ ያለው ትንሽ እረኛ መሳቁን ያቆማል። የሰፌዱም ስፌት ሳንቲም ላይ ይሆናል። ወተት የጠጣ ሕፃን ሰክሮ ተንገዳግዶ የ10 ዓመት ልጅም 10 ልጆች ወልዶ የሰፈር አዛውንት ሰፈር ይቦርቃል። ሩቅ ያለው ቀርቦ ቅርብ ያለው ይርቃል። አሁንም ከጣይሽኝ ቦታ ላይ ብቻዬን ቁጭ ብዬ ታምራዊ ስዕል ባይምሮዬ ስዬ ሐሳቤን ጥጃለሁ ማይበስል ማይመስል ዳግም በሕይወቴ አገኝሽ ይመስል